ክሌር ከባለቤቷ ከጋሬት ጋር በትዳር መሃል ባለ አለመግባባት ባለቤቷም ከጸሐፊው ጋር በመማገጡ የምትፋታበት ደረጃ ላይ ትገኛለች። ሆኖም ግን ለልጇ ለጄሰን ስትል ከጋሬት ጋር ያላትን ግንኙነት ሙሉ በሙሉ አልቆረጠችም ነበር። አንድ ቀን የቤታቸው በር ብልሽት ሲያጋጥማት ኖህ የተባለ ወጣት ጎረቤታቸው እርዳታ ያደርግላታል። ኖህ ለአጎቱ ረዳት ሆኖ የመጣ ቢሆንም ከጄሰን ጋር በፍጥነት ጓደኝነትን በመመስረትና በቤታቸው ውስጥ የተለያዩ ጥገናዎችን በማከናወን ወደ ክሌር ህይወት መቃረብ ይጀምራል። ክሌርም ወጣቱ ኖህ ቁንጅናና ትኩረት መሳብ ትጀምራለች። አንድ ምሽት አባትና ልጅ ጋሬታና ጄሰን ጫካ ውስጥ ላለ ተዝናኖት ወጥተው ክሌር ብቻዋን በነበረችበት ወቅት ኖህ ለእራት ይጋብዛታል። በዚያ ምሽት በስሜት ተገፋፍተው አብረው ያድራሉ። ሆኖም በማለዳው ክሌር ያደረገችው ነገር ስህተት መሆኑን ተረድታ ኖህን ያለፈውን ነገር እንርሳው ስትለው የኖህ ባህሪ ወዲያውኑ ወደ ቁጣ ይቀየራል። ክሌር ከባለቤቷ ጋሬት ጋር ለመታረቅ ብትወስንም ኖህ ግን በቀላሉ እጅ የሚሰጥ አልሆነም። በክሌር ላፕቶፕ ተጠቅሞ የውሸት ኢሜይል በመላክ እሷ ክፍል ውስጥ ተማሪ ሆኖ ይመዘገባል። ክሌርን ለማስጨነቅ ሲል ልጇ ጄሰንን መጠቀሚያ ያደርገዋል። ልጇ ጄሰን በንዴት ወቅት የመውደቅ ህመም እንዳለበት በማወቅ ጄሰን በአባቱ ላይ እንዲያምጽና እንዲቆጣ ያነሳሳዋል። ኖህ የክሌርን የግል ፎቶዎች በክፍል ውስጥ በመበተን ስሟን ለማጥፋት ይሞክራል። ክሌር በጭንቀት ፎቶዎቿን ደብቃ ብታመልጥም የኖህ ጥቃት ግን ወደ ቤተሰቧ ህይወት ይሸጋገራል። ኖህም ቀጥሎ የጋሬታን መኪና ብሬክ በማበላሸት አባትና ልጅን ለሞት አደጋ ያጋለጣቸዋል። ክሌር መኪናው መበላሸቱን ስታውቅና ኖህን ስትጠረጥረው እሱ ግን በድፍረት እኔ ነኝ ያደረኩት የሚል መልእክት በምልክት ይሰጣታል። ይህ አልበቃ ብሎትም ኖህ የክሌርን ምስል በቪዲዮ ቀርጾ በማስፈራራት ሊቆጣጠራት ይሞክራል። ክሌር ግን ለዛቸው አልተንበረከከችም ነበር። ከጓደኛዋ ከቪኪ ጋር በመሆን ኖህን ለማጥመድ ቢሞክሩም ኖህ ግን የቪኪን ህይወት በማጥፋት ይበልጥ አደገኛ መሆኑን ያሳያል። ክሌር በኖህ ቤት በድብቅ ገብታ ስትፈትሽ ኖህ የገዛ አባቱ መኪና ብሬክ በማበላሸት እንደገደለው የሚገልጽ ዘግናኝ ማስረጃ ታገኛለች። ኖህ አባትና ልጅን ጋሬት እና ጄሰንን በማገት ክሌርን ወደ አንድ ገለልተኛ ቦታ ይወስዳታል። ቤተሰቧን በአይኗ ፊት ለፊት በእሳት ሊያቃጥላቸው ሲሞክር ክሌር በብላት የፍቅር ስሜት ያላት በማስመሰል ትቀርበውና ጥቃት ትሰነዝራለች። በመጨረሻም ጄሰን በሚጠቀምበት መርፌ የኖህን አይን በመውጋት እና ከባድ የብረት ቁስቋስ በላዩ ላይ በመጣል ለዘላለሙ ትገላግለዋለች። ጋሬታ በከፍተኛ ሁኔታ ቆስሎ ወደ ሆስፒታል ይወሰዳል። ቤተሰቡን ከዛ ሲኦል ነጻ ይወጣል። የክሌር ቆራጥነትና ጥንካሬ ቤተሰቧን ከጥፋት የታደገበት የደስታ ፍጻሜ ሆኗል። ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁ አጋሩ። እንደዚህ አይነት ተጨማሪ አጓጊ ታሪኮችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ።